Mohammed Ali underscore Farhan Addis ልዩነት ውበት ነው ያለ ሲሰብክ የኖረ ማህበረሰብ አሁን አንድነት ውበት ነው ብሎ ለማሰብ ሲጀምር ፈተናዎቹ ሁሉ በዙበት። የመጀመሪያው ፋክት ሌላው እውነታ ኢትዮጵያዊነት በጠባዩና በባህሪው የራሱ የሆኑ በጎ አሻራዎች ቢኖሩትም በዓለም ላይ ካሉ ህዝቦች ደግሞ ኩሩ ነኝ፣ የበላይ ነኝ፣ ትልቅ ነኝ፣ አሸናፊ ነኝ በማለት የሚገለጥ የተለየ የተገለለ ህዝብ መሆኑንም ማበከር በጣም ያስፈልጋል። እውነት ነው፣ እንጋተው። መሸነፍን፣ መውደቅን፣ መሰበርን ሳናምን በምን ሚዛን ነው ጠንካራነትን ማሰብ የምንችለው? የምርም ለውጥ አምጪ ሆነን መኖር የምንችለው የሚለውን ጉዳይ ስናይ ኢትዮጵያውያን ብዙ ጊዜ አንድ ሆነን ለውጥ የሚያመጣ ስራ መስራት የማንችለው አንደኛ ነን ብለን ስለምናምን ስንፍናችንና ኋላ ቀርነታችንን በተረታችን እንዘነገዋለን፣ እናድበሰብሰዋለን። ስለዚህ አንደኛ ነን፣ ታላቅ ነን፣ ምርጥ ነን የሚለው ምሽግ ይቀብረናል። የሚያስፈልገን እውነቱን ብቻ ማወቅና ማወቅ ነው። ጎሰኝነት አልታደልንም፣ እኛ ትልቅ ነን የሚለውን ሐሳብ በእኔ መረዳት ውስጥ ነው ማስፈር የምፈልገው። አውሮፓውያን በአጥንት ሲዋጉ ኢትዮጵያ ላሊበላን መስራት ጀምራ ነበር። ላሊበላን ስናስብ እንደሚተረከው መንፈሳዊ ተረኩ እንዳለ ይሁንና በወቅቱ 12ኛው ክፍለ ዘመን በአውሮፓም በሌሎቹም አካባቢዎች የግንባታ ሂደት ሬኔሰንስ ተጀምሮ ነበረ። ሌሎቹ ወደ ላይ ሲገነቡ ላሊበላ ወደ ታች ዲፍረንት ዌይ ኦፍ ቢልዲንግ። ሁለተኛ ናሽናል የሚባል ነገር ኢንተርናሽናሊ ሪኮግናይዝ የሆነ ኔሽን እንዲኖር ዳግማዊት ኢየሩሳሌም ብሎ ማሰብ which is great፣ በጣም ትልቅ እሳቤ ነው። ናሽናል የሚለውን ሐሳብ ሲያስብ እሱ ግንባታን አሰበ፣ ስራን አሰበ። አሁን እሳ ናሽናል የሚለውን ሐሳብ ስናስብ ቀበሌና ጎጥ ሆኗል እሳቤያችን። በምንም ሚዛን በስራ የማንገልጸው በእሳቤ የማናስበው እውነት ነው። ከመራራ እውነቶች ጥቂት ብቻ ልናገር። የዛሬ 800 ዓመት ብሔር በሃይማኖት ይገለጥ ነበር። ካቶሊክ ኢንኩዊዚሽን የሚባለውን ስቶሪ ስናስብ ሁለት ብሔሮች ስፓኒሽ አካባቢ የምናየው ነገር አለ። ቀጥሎ ሪፎርሜሽን ላይ እስከ ዌስትፋሊያ ድረስ ከ1618 እስከ 1648 ድረስ ለ30 ዓመት የቆየ ደም አፋሳሽ የጎሳ ጦርነት አውሮፓን ንጧት ነበር። አውሮፓ ዛሬ እንግሊዝ ለመሄድ በጣም እንናፍቃለን፣ ግን 30 ዓመት ሙሉ ዛሬ እኛ በጎሳ እንደምንባላው ያላቋረጠ ጦርነት አከናውነው ተስፋ ሲቆርጡ አዲስ የብሔር ትርጓሜን ወለዱ። ይህም ሃይማኖት ካቶሊካዊነትና ፕሮቴስታንታዊነት የሚለው የሪፎርሜሽን ሂስትሪ ላይ ያለውን የብሔር እሳቤ ይዘው መጡ። ከዚያም ቀጥለው 200 ዓመት ካለፈ በኋላ ኔሽን ቢልዲንግ ሄግል የናሽናሊዝምን ኮንሰፕት በፍልስፍና ሲወልድ ጀርመነስ የሚል ጀርመናዊነት የሚልን እሳቤና ፍልስፍና ይዘው ሲመጣ ለኛ የምትጠቅም አንዲት ቆንጆ ሐሳብ አለች። እሷን መጋራት እንችላለን። ገስት ብሎ የሚጠራት እሳቤ። ይሄ ምንድነው? እያንዳንዱ የኔሽን አባል ጀርመንነት ብሎ ሲያስብ በምናብ ሩቅ የሆነ ሊደርስበት የማይችል ግን ለመድረስ የሚተጋበት ልባዊ እምነት፣ ዶግማዊ ጠባይ ማለት ነው። ለምሳሌ ኢትዮጵያዊነት ብለን ስንል ምን እንላለን? ዛሬ ታልን ሁል ጊዜ ወደ ኋላ መሮጥ፣ ወደ ታሪክ መሸሸግ፣ በአፈል በተረትና ትውፊት መዋጥ
እንጂ ኢትዮጵያዊነትን ወደ ነገ ብለን በማሰብ ሁሉም ኢትዮጵያዊ ወደ ነገነት የሚሻገርበት እሳቤ ያለው ወይ ስንል ውሸት የለንም። ማሰብ አልቻልንም። ገስት ብሎ ሄግል ያን እሳቤ ሲያመጣ ልብ እንበል። ጀርመን መቶ አልነበረች እንዴ? ፕሩዥያን ዋር ቢስማርክ ሲመጣ አናውቃትም እንዴ? ጀርመን ኦቶባን ቢስማርክ እንዴት አድርጎ ዩናይት አደረጋት? ኢትዮጵያም የዩኒፊኬሽን ሂስትሪ ጀምራ ነበር በሰዓቱ። ጀርመን ግን 1848 ጀምራ 1914 በግማሽ ክፍለ ዘመን የዓለም ሀያል የሆነችው ከጎሳነት ወጥታ ነው። ኢትዮጵያስ የ3000 ዓመት ታሪክ አለን ብለን ከመተረክ ተሻግረን ኢትዮጵያነትን በተግባር በመዶሻ በዱላ በመቆፈር በምን በስራ ሊገለጽ በሚችል እሳቤ እውነት ዲፋይን አድርገነዋል። ዊ ኔቨር ዲድ የት ዘ ትሩዝ። ይህን ማሰብ ያስፈልጋል። ሁለተኛ የፈረንሳይ አብዮት ውበት። አንደኛ እኛ አብዮት እንኳን የለንም፣ አመፅ ነው ያለን። አመፁም በጎሳ በስራ በማንገልጸው በምናብ በማይለካ ጭንቅላት በሌለው እኔ እኮ እኔነት የኔ ቀበሌ ምናምን በአጋጣሚ በፕሮባቢሊቲ ነው እንጂ ያገኘሁት there is never a work in it። ስራ የሚባል ነገር በውስጡ የለውም። የፈረንሳይን አብዮት ውበት እንመልከት። 1789 የፈረንሳይ አብዮት ሞደርን ወርልድን ፈጥሯል። ዘመናዊ የሚባለው ዓለም ሊበራሊዝም የምንለው ዴሞክራሲ ምናምን የምንላቸው ሀሳቦች ከፈረንሳይ አብዮት የተቀዱ ናቸው። የፈረንሳይ አብዮት የፈጠረው ብሔር ፈረንሳዊነት የሚል ብሔር ሲሆን በሚያሳዝን እውነታ ፈረንሳይኛ የሚያወራው ፍሬንች የሚያወራው 1/7 ብቻ ነበር። 7/8 ፈረንሳዊ አይደለም። ግን ምናብ ስለነበር በጭንቅላታቸው ከፍ ያለን ሐሳብ በመውለድ ፈረንሳዊነት የሚለውን ሰርቶ አደሩን ሊበራል የሚባለውን ጉዳይ ይዞ ኢንዲቪዥዋል ሲቪል ሲቲዝን የሚባል ኮንሰፕትን ስለወለዱ 7/8 ፍሬንች የማያወራ ማህበረሰብ የፈረንሳይን አብዮት ወለደና ከ4 ዓመት በኋላ ናፖሊዮን ቦናፓርቴ ተወልደው ፈረንሳይ ዓለም አቀፍ ሀያል ሆነች። ኢትዮጵያ ስንል አንደኛ በተማረን ቁጥር እንዋሻለን። ኤጁኬሽን ዲግሪ ካለው ማስተር ያለው ውሸታም ነው። ሁለተኛ ሃይማኖት religion is a power። የተማረ ሰው እንደሚዋሽ ማሳየው አንደኛ አማኝ ነው። በነገራችን ላይ በዘመናዊ ትምህርት one person can never be both believer and a scientist። ምክንያቱም የዘመናዊው ዓለም ነቢያት አንደኛ ቻርልስ ዳርዊን survival of the fittest 1859 survival of the fittest ሲል እርስ በርስ ተዋግተህ በሳይንስ ምልከታ በዳርዊን ተውት እኮ ዛሬ መባላታችን ትክክል። ምክንያቱም survival of the ያሸነፈ ይኑር። ተፈጥሮ ራሷን ባላንስ የምታደርገው እያባላች ነው። የማልቱሲያን ቲዮሪስ ሐሳብ ድርቅም ሲከሰት ምግብ አትስጥ፣ ሰዎች እርስ በርስ ተጣልተው መባላታቸው ተፈጥሮ ራሷ ባላንስ ለማድረግ ነው ብሎ ማሰብን ቻርልስ ዳርዊን ባዮሎጂካሊ ሰርቫይቫል ኦፍ ዘ ፊተስት አለ። 30 ዓመት ደምሩበት ኸርበርት ስፔንሰርን ታገኛላችሁ። ሶሻል ዳርዊኒዝም ብሎ አሰበ። ሶሻል ዳርዊኒዝም ማለት ማህበረሰብ ራሱ ዝግመተ ለውጥ ያካሂዳል፣ ያሸነፈው ተሸናፊውን እየበላ ይሄዳል አለና 20 ዓመት ስትጨምሩበት የመጀመሪያው የዓለም ጦርነት ይፈነዳል። አንደኛው ዓለም ጦርነት ተከሰተ። ሀያላን ደካሞችን እየበሉ ለማስኬድ ከዛች ዓመት ጀምሮ ከ1900 ጀምራችሁ እስከ 2000 ድረስ ከቆጠራችሁ 170 ሀገር ተፈጥሯል። በምን ሰርቫይቫል ኦፍ ዘ ፊተስት አለ አይደለም? እዛ በትናንሽ ጎሳዎችና ነገዶች እየከፋፈልክ የሆነ ሳቤ ጣል 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 እያደረግ ሀገር ነህ ሰልፍ ዲተርሚንድ ሀያል ነህ ትለዋለህ። መገነጣጠልን ኮሌጅ ውስጥ ትማራለህ ማለት ነው።
think the truth ይሄን ፖይንት ካየን ዛሬ እየጠቀለልኩኝ ልሂድ ከሰዓት አንፃር ሁለት ሴት ግራና ቀኝ ላይ አስቀምጦ የሚደንስ ሙዚቀኛ በበዛባት ሀገር ውስጥ ስንቀመጥ ኮሌጅ ውስጥ ሁለት ሴት ይዞ የሚተኛ ሰው ተማሪ አፍርተናል። ትሩዝ ቴሌቪዥኖቻችን በስተዋል የሚተላለፈውም ግን ይሄ ነው። ግን ማሰብ ከቻልን በጎነት ማለት በጎ የምትለዋ ቃል ልትኖር የምትችለው በብቸኝነት በሰው ልጅ ውስጥ ብቻ ነው። ዳርዊንን ያነሳሁበት ትልቅ ምክንያት ዳርዊን ባዮሎጂካሊ ሰውን ሰርቫይቫል ኦፍ ዘ ፊተስት ሲለው አንበሳን ውሰዱ እስኪ መጫት በግብት ቢያገኝ አንድ አንበሳ ይተዋታል? በጣም እርጉዝ የሆነችን በግ ቢያይ አንድ ነብር አንድ ጅብ ይተዋታል? ርህራሄ የለም እንስሳት ዓለም ውስጥ። ቢኮዝ እንስሳ ጥቅም ተኮር ነው። እንደ ንብ ታታሪ እንስሳ የለም። ንብ በጣም ታታሪ ናት፣ ታትራ ነው የምትሰራው። ነገር ግን ሰራተኛ ንብ ፌል ካደረገች ነካክሰው ነው የሚያባሯት። ዱ ኦር ኖት ዱ ነው እዛ ላይ። ዩቲሊቴሪያኒዝም የጀረሚ ቤንታም ፊሎሶፊ ነው እዛ የሚከወነው በእንስሳት አለ። የሰው ልጅስ የቱንም ያህል ክፉ በሉት፣ የቱንም ያህል ገዳይ በሉት፣ የቱንም ያህል አረመኔ በሉት፣ ለምሳሌ አንዲት በጣም አሮጊት ሴት ወይም ደግሞ አንዲት በጣም እርጉዝ የሆነች ሴት ድንገት መኪና ልታቋርጥ ስትል ፈጣን መኪና ቢመጣ ዝም ብሎ ይመለከታል? እንኳን ግጫት ይላል ብለን ስናስብ አንድ በጣም ህፃን ልጅ የሆነ ቦታ ላይ ቤት የተቃጠለ የህፃን ልጅ ለቅሶ ቢሰማ ያ ወሮበላ ሌባ ገዳይ የምንለው ሰው እንደው ዝም ይላል? question mark he can't unconsciously ደንብሮ ሊገባ ይችላል። because ሰው ከእንስሳ የሚለየው never ever by thinking በማሰብ ችሎታ አይደለም። በማሰብ ችሎታ ከሆነ ዶልፊን ከሰው የተሻለ ያስባል። ለምን? የተሰጠውን ጭንቅላት ኢፌክቲቭሊ መጠቀም ስለሚችል። የሰው ልጅ ከእንስሳ የሚለየው በሞራል ብቻ ነው። ጉድ ኤንድ ባድ የሚል ሐሳብ መኖር ብቻ ነው። ከዚያ ውጪ የሰው ልጅ በየትኛውም አስፔክት በቲንኪንግ ቢበልጥ ኑሮ፣ በማሰብ ቢበልጥ ኑሮ አሜሪካ አንደኛው ጦርነት ወራሪ አትሆንም ነበረ። ሀያላን ሀገሮች ሚሊተርሊ አያስቡም ነበረ። አውሮፓውያን ኔቶ ምናምን የምትሏቸው ሀገራት ናቸው እኮ ከፍተኛ የጦር ወራዎች። አንደኛው የዓለም ጦርነት 10 ሚሊዮን ህዝብ፣ ሁለተኛው የዓለም ጦርነት 74 ሚሊዮን ህዝብ። ከሁለተኛው የዓለም ጦርነት በኋላ 55 ሚሊዮን ህዝብ ያለቀው በማን ነው? በአፍሪካዊ ነው እንዴ? በኢትዮጵያዊ ነው እንዴ? አይደለም። ስለዚህ ማሰብ አይደለም ሰውን ከእንስሳት የሚለየው፣ ሞራል በጎ የሚባለው ነገር። የሰው ልጅ ሰክሰስ ፔን ነው፣ ማግኘት አይደለም። ማግኘት አንኮንሽስሊ የምታደርጉት ነገር ነው። ሄዶኒስቲክ ሆናችሁ ልታገኙ ትችላላችሁ። ሲቸግራችሁ ገንዘብ ስታገኙ ደስተኛ ልትሆኑ ትችላላችሁ። ትልቁ ችግር፣ የኢትዮጵያ ችግር ሊፈታ ካስፈለገ አንደኛ የትምህርት ፍልስፍናችን መቀየር አለበት። አባቶቻችን ለምሳሌ ኢኮኖሚን ሲያስቡ እኔ ልጅ ወለድኩ፣ ልጅንም አሳደግኩ፣ ከዛም ዳርኩ፣ ለወግ ማድረግ አበቃሁኝ፣ ፈጣሪ የተመሰገነ ይሁን ብለው ነው እንጂ ኢኮኖሚክ ግሮዝ ብለው ባስቀመጡልን ዘመናዊ የኢኮኖሚክስ ግሮዝ ኮንሰፕት ተነስተው በህንፃ ማደግ ኢኮኖሚ ጂዲፒ ምናምን ስታሰሉ እኮ የህንፃ ብዛት የመንገድ ስፋት ነው ኢኮኖሚ ግሮዝ የሚባለው። ምን ማለት ነው? ኢምፖርት ታረጋለህ። ህንፃ ለመገንባት ስትፈልግ ኢምፖርት የምታደርገው ብረት ከውጭ ነው የሚመጣው። ሶ ዛት ኢኮኖሚክስ በየትኛውም አስፔክት ታዳጊ ሀገርን ሰርቭ የሚያደርግ ኮንሰፕት አይደለም። ልጅ ወለድኩ አሳደግኩ ሲሉ ዲቨሎፕመንት አለው፣ ብልጽግና አለው። እዛ ግን የቁጥር ጋጋታ ብቻ ነው። ሁለተኛ ሳይኮሎጂ ፈጣሪ እንገለዋል። በነገራችን ላይ ማመን ካለብን ኤቭሪባዲ ካን ዱ ዩ ካን ቢ ዋትኤቨር ዩ ላይክ በሚል ሀሳብ ኢሞሽንን ከአፌክሽን በላይ የሚያስበልጥ እውነታም አለ። ይሄንንም ስትመለከቱት we should revise our education philosophy። ሁለተኛ ሚዲያችንን we should realize ገዳይ ሚዲያ፣ ፍልስፍና የሌለው የሚዲያ ኮንሰፕት ሀገር አይሰራም። መንግስት ብቻውን የቱንም ያህል ቅዱስ ሀሳብ ያንሳ ጠንካራ ሚዲያ ሳይወልድ አይሰራም። ለዚህ ምርር ያለ እውነት ከፈለጋችሁ አንድ ምሳሌ ብቻ ጥዬ ልውረድ። ይሄንን ሰፊ ማህበረሰብ በጭንቅላት
በጭንቅላቱ ሳይኮሎጂካሊ ማኒፑሌት ካላደረግነው አብዮቶች ስለሚነሱ ይፈርሳል በሚል ሐሳብ አዲስ ጄኔሬሽን ጋፕ እንስራ በሚል ሐሳብ ፍራንክፈርት ስኩል የሚባልና ታቪስቶክ ኢንስቲትዩት የሚባሉ ሁለት የአውሮፓ ኮሌጆች ሪሰርች አድርገው ከ1931 ጀምሮ ስራ ሰርተዋል። አንደኛ ጄኔሬሽን ጋፕ የትውልድ ጋፕ መፍጠር። የትውልድ ጋፕ ምንድነው ከተባለ በቀዳሚውና አዲስ ቲን ካልቸር መፍጠር፣ በኢሞሽን የሚያምን በስሜት የሚያምን በኢንተርቴይንመንት የሚያምን ጄኔሬሽን መፍጠር። ለዚህ ኢምፖርታንቱ ምንድነው ሲባል አንድን ለምሳሌ ሬዲዮ ከመምጣቱ ጀምሮ ነው አንድን ነገር በተደጋጋሚ እንዲሰማ ካደረግነው አንድ ትውልድ ሚሊዮኖች ስለሚሰሙት ተመሳሳይ የጭንቅላት ሴታፕ ይኖራቸዋል። ስለዚህ ሙዚቃዎችን በጣም ማብዛት ከሙዚቃም ደግሞ አንኮንሺየስሊ የሚገቡ ሙዚቃዎችን ለምሳሌ ላይት የበዛበትን ሙዚቃ በብዛት መስጠት፣ ላይት ከቶች በጣም የበዙበትን ሙዚቃ መስጠት፣ ሴክሹዋል የሆነን ነገር መስጠት፣ ግን እያፈጣጠኑ መቆራረጥ አንኮንሺየስ የሆነ ጭንቅላት ስለሚፈጥር ያ ህዝብ ምን ይሆናል? ክራውድ ይሆናል። የሚያስበው በመንጋ ነው። ዛሬ የምታዩት በየቀየው የምታዩት አመጽ ነው። ባለፉት 80 ዓመታት አንድም ሪቮሉሽን በዓለም ተነስቶ አትመለከቱም። አንድም አንስታይን አንድም ኒውተን የለም። ምክንያቱ ምንድነው ከተባለ ኢሞሽናል የሆነ ጄኔሬሽን በመፈጠሩ ምክንያት ነው። ክሪቲካል ቲንኪንግ ባለመኖሩ ምክንያት ነው። ስለዚህ